ስልጠና ከባድ ስራ ሆኗል። አንተን በገቢም ሆነ በእውቅና ከሚበልጡ ኮከቦች ጋር ተግባብቶ መስራት ፈታኝ ነው። እናም ዝምታ ያስፈልጋል። ለተጫዋቾች ቅርብ መሆን፣ መጀመሪያ ልባቸውን በፍቅር ማሸነፍ፣ ከዛ አእምሯቸውን፣ ከዛማ ጨዋታዎችን በቀላሉ መርታት ይቻላል። ይህን ሁላ ለመፈጸም ግን እርጋታ ግድ ነው። አንቸሎቲ ይቀጥላሉ። በኳየት ሊደርሺፕ መጽሐፋቸው ካሰለጠኗቸው ኮከቦች ሁሉ እንደ ዝላታን፣ ዴቪድ ቤካምና ክሪስቲያኖ ሮናልዶ ታላቅ ፕሮፌሽናል አላየሁም ይላሉ። ስለ CR7 ታላቅነት እኔ ከምነግራችሁ፣ ስለ ክርስቲያኖ ጎሎች እኔ ከማወራላችሁ ሂዱና ከእንግሊዝ እስከ ስፔን ከዚያም በጣሊያን ላንቃቸው እስኪቀደድ በሮናልዶ ጎሎች የጮሁ ኮሜንታተሮችን ጠይቁ። እርሱ የተለየ ነው። አንቸሎቲ ካሰለጠኗቸው ኮከቦች ሁሉ ቀዳሚ ስለሚሉት የማዲራው ፈርጥ ይመሰክራሉ። ላዴሲማን ሊዝበን ላይ ያሸነፍን። ካርሎ ዛሬ የምትወደው ፒዛን እኔ ነው ምጋብዝህ። አሰልጣኞች ብዙ ሲያወሩ አልወድም ከሰር አሌክስ ፈርጉሰን ውጭ አለኝ። ቀጠለናም ይሄ ማድሪድን ያለኔ ብሎ የሚያስበው ሰው ፍሎሬንቲኖ ፔሬዝን ማለቱ ነው። ሊያሰናብት ይችላል። አንድም ቀን ረጅም ሳታወራ ታላቅ ስራ ሰርተሃል።